መርሐባ ያ ሒልዊን ዛሬ እንደዚህ ተሻምተን የበላነውን የደረቅ ጥብስ አሰራር አሳያችኋለሁ። በመጀመሪያ ግማሽ ኪሎ በደንብ የተከተፈ ስጋ ያስፈልጋችኋል። ከዛ ጋል ባለ ብረት ምጣድ መጀመሪያ ጮማ ብዙ ካላችሁ መጀመሪያ ጮማውን አድርጉትና ትንሽ ቀለጥ ካለ በኋላ ስጋውን አድርጉት። እኔ ግን ሁሉንም አንድ ላይ ነው ያረኩት። ምን እንደዚህ እንደሚያሮጠኝ ራሱ አላቅም። ማህም ረጋ ብሎ ቪዲዮ ማየት ከፈለጋችሁ ዩቲዩብ ላይ ሄዱና አዩት። 1000 ሰብስክራይብ መግባት ፈልጋለሁ። ሁላችሁም ሰብስክራይብ አድርጉኝ። ስጋ ውሃውን ጨርሶ ልክ እንደዚህ አይነት ከረር ሲያመጣ ቅቤ ካላችሁ ቅቤ አድርጉ። እንደኛ ቅቤ ከሌላችሁ ደግሞ ዘይታችሁን አድርጉ። ከዛን አንድ ሽንኩርት በረጃጅሙ የተከተፈ አንድ ነጭ ሽንኩርትና የስጋ መጥበሻ ብቻ ነው ያደረኩት። አንዳንድ ሰው ዝንጅብል፣ ነጭ ሽንኩርት በብዛት ምናምን ያደርጋል። እኔ አላደረኩም። ከዛ የተጠቀምኩት ቅመም ደግሞ ቆንዶ በርበሬና ትንሽዬ ምድረው ስሙ ኮረሪማ ብቻ። ከዛ ጨው አድርጉ። በመጨረሻም እሳቱን ከማጥፋታችሁ 1 ደቂቃ በፊት ቀይና አረንጓዴ ቃሪያ ጣል ታደርጉበታላችሁ። ቢያቃጠል ይመረጣል፣ ያው እንደ ምርጫችሁ። እሙህም ያ ሒልዊን ይሄን የበሰለ የጥብስ አሰራር አሳያችሁ። ሰብስክራይብ ፎሎ ማድረግ እንዳትረሱ። በሌላ በቆንጆ ቪዲዮ እስከምንገናኝ ባይ